ትግስት ገደብ አለ። የኛ መስጂዶች ወንድሞች በእምነታቸው ደግሞ መጠቃት በፍጹም የለባቸውም። እዚች ሀገር ላይ ትግስት ገደብ አለ። ይህን መታመን መቻል አለበት። በብዙ መልኩ ጥፋት እየጠፋ አሁንም ሀገር ለውጥ ላይ ናት። ችግር አለ። ቢያንስ ከኛ የሚጠበቅ ብዙ ነገር አለብን ብለን ዝም ማለታችን የፍርሃት መገለጫ አይደለም። ይህን መታመን አለበት። ትግስት ገደብ አለ። የኛ መስጂዶች ወንድሞች በእምነታቸው ደግሞ መጠቃት በፍጹም የለባቸውም። እዚች ሀገር ላይ ትግስት ገደብ አለ። ይህን መታመን መቻል አለበት። በብዙ መልኩ ጥፋት እየጠፋ አሁንም ሀገር ለውጥ ላይ ናት። ችግር አለ። ቢያንስ ከኛ የሚጠበቅ ብዙ ነገር አለብን ብለን ዝም ማለታችን የፍርሃት መገለጫ አይደለም። ይህን መታመን አለበት።